በውስጥ በኩል ላግዝሽ የምትሉኝ ያላችሁ ያለንልሽ እኔ ጋር ምን የምትሉኝ ያላችሁ እውነት በጣም አላህ ይስጥልኝ። በጣም ነው ማመሰግነው። እኔ እንጃ ቃላት የለኝም ምን ያክል እንደማመሰግናችሁ። እኔን እንደምትወዱኝ አላህ ይወደዳችሁ። እኛ ዲም ነበር እንጂ መጥኖ መደቆስ አሁን ምን ያረጋል? ድስት ጥደው ማልቀስ በሉልኝ ማለት ሰይድ አድርሱልኝ ለዛል ሰውዬ። ሰይድ እንግዲህ ቅጥል ብሏል። በሱመኛ ቅጥል ብሏል። በቃ አልከተልሽም ምን አልፈልግሽም አለ። አካም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ነው አልሐምዱሊላህ ረቢል ዓለሚን ሰላም ነኝ ሽክሩ አልሐምድ። እናንተስ እንዴት ናችሁ? ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እሱ ምንድነው ሱመያ እንግዲህ ያው ስራ አግኝቻለሁ ልጆችን እዚህ ብላ ነው እንግዲህ መስራት ያስከብራል፣ ሀገርን ያኮራል እና አለቀ ደቀቀ ከሚለው ወንድ ጋር ተመጨቃጨቅ። አሁን እሱ እንግዲህ ከሀዩ ጋር ሲያወጣ እዚህ ጋር ሲያወጣ ሀላስ በደንብም ስለማያወጣ አንቺ ሰርተሽ ልጆችን ማሳደግ መብት አለሽ፣ ሙሉ መብት አለሽ። ደግሞ ምን ትቀየሪያለሽ? የማይቀየር የለም። ከመዳምነት ወደ ምንድነች ከሸቃልነት ወደ መዳምነት ከዛ ከመዳምነት ደግሞ ወደ ሸቃልነት ወርጃለሁ ያለ ነው ብላለች። ችግር የለውም። ዱንያ እኮ እንደናከፍና ዝቅና ሱመያ እስቲ ሱመያን ቪዲዮ አይተን እንመለስ። ፈልጎ የሰው ፊት አይማርል እንዴ እና ያው የሰው ፊት የሚያዩን በርግጥ ፈልጎ ወይ ደግሞ እንትን ብሎ ሊሆን ይችላል። ያኔ እንዴት ነው ማንም ሰው ወይ ከጤና እኔ በበኩሌ ማለት ነው አንድ ሰው ጤና ካለው ሙሉ ጤና በቃ የሰው ፊት ማየት የለበትም ብዬ ነው የምለው ማለት ነው። ለምን ከምንም በላይ ቀዳሚው ጤና ነው። ጤና ካላላችሁ ግድ ነው ማለት ነው። እና ጤና ላላችሁ ጤና ይስጣችሁ፣ ጤና ላላችሁ እድሜ ይስጣችሁ፣ ጤና አፍያ ይስጣችሁ ነው የምለው። እና በተረፈ እንግዲህ አደላይ ያው እንግዲህ ገብቼ ማለት ነው ገና ከመግባቴ ነው ወደ ባህሩ የሄድኩት ማለት ነው። ወደ ባህሩ እጄ ትንሽ ዘና አረኩኝ። ኢትዮጵያ ያለውኝ በቃ ሰይድና አዩም እንትን ሲሉኝ ያቺ አዩ በዚህ በኩል አንዴ ደበደበኝ ስትል አንቺ ባንዴ ምክንያት የሆነ ነገር ሆንኩ ስትል አንዴ ሰይድ ጎንደር ገብቼ ጠፋው ሲል አንዴ ተመካክረው ቪዲዮ ሲሰሩ በቃ ማለት አስጠላኝ። ኢትዮጵያ ከኖርኩኝ ማለት እኔ ዝም ብዬ ሳስበው ስለነሱ እያወራው እድሜ በቃ ማለት ቁጭ ብዬ ሳልኩት ስለነሱ እያወራው በቃ እንደዛው ምርኩስ ይዤ መሄዴ ነው ማለት ነው። በቃ ስለራሴ ይወሳል ነው ነጋ ጧት እኔ ራሱ ቪዲዮ አላይም ብዬ ማለት ነው። በቃ ማለት ቪዲዮ አላይም ብዬ ቪዲዮ ይላክልኛል አላይም በቃ ምንም ይስሩ ምንም ስለነሱ ቪዲዮ አላይም ስለነሱ ቪዲዮ አሰራም እላለሁ አይደል? ወይ ቪዲዮ ይላክልኛል ወይ ደግሞ ድምጽ ይላክልኛል። ሱመያ ሳይድ እንደዚህ ብለሽ ግቢና አይ ከዛ በቪዲዮ ላይ ማለት ነው መልስ አትስጪ የሚለኛል እንዴ ለምንድነው ዝም ያልሽው? አውቀሽ ይመስላል ወይ ደግሞ ፈርተሻቸው ይመስላል መልስ ለምን አትሰጪ የሚለኛል። በቃ አልኳችሁ ይሄ አይምሮን ብትን ነው የሚያደርጉት ማለት ነው። በቃ ከዛ ደግሞ እንትን ይልኩልኛል ቪዲዮ ይልኩልኛል። ከዛ ሁሉም ለኔ ብለው ነው አውቃለሁ ማለት ነው። ግን አይምሮ ይበተናል። ሰው አንዱን ሲላችሁ አይምራችሁ ብትን ነው የሚለው። ከዛ ምን ማድረግ እንዳለባችሁና የቱ ጋር መቆም እንዳለባችሁ ራሱ አታውቁም ማለት ነው። ለምን ከዛ እኔ ሪከርዱን ምናምን ተውና ዝም እላለሁ። ቪዲዮ ይላክልኛል ሱመያ እንደዚህ ብለው እንደ ቪዲዮ አሁን ባለፈው በተሳሳቱት ቪዲዮ ተነሽና ቪዲዮ ስሪ ለሊት እኔ ተኝቻለሁ። ተነሽና ስሪ እኔ አሁን ተኝቻለሁ ነገር የምሰራው ኧረ ስሪ እና በቃ አንዳንዴ ከዛ ከዚህ ሁላ ነገር አልኩኝና ማለት ነው በቃ ራሴንም ሳየው ኢትዮጵያ ላይ በቃ ብትን እያልኩ ነበር ማለት ነው። እዛ ስል እዚህ ስል እዛ ስል እዚህ ስል በነገራችን ላይ ማለት ብሩን ስትዙት የሚያልቅ አይመስላችሁም። ግን ያ ብር ስትመነዝሩት በቃ የለም ድራሹ ነው የሚጠፋው ማለት ነው። እኔ እንዴ የኢትዮጵያ ብር እንደዚህ ሰላቢ ነው እንዴ እስከምል ድረስ አሁን እኔ ብሬን ሂሳብ ሳደርገው ለካ ዜሮ ውስጥ ገብቻለሁ። ብሬ ማለት ነው ዜሮ ገብቻለሁ። እንዴ ሱመያ ዜሮ ከገባውማ እንደዚህ በቃ በይዳይ ወደ የመንሽ ሂጂ በቃ እኔ አዲስ አይደል ለምሰው ቤት መስራት ብዬ ላጥ ብዬ መጣው ማለት ነው ከኢትዮጵያና እውነት ለመናገር ከሆነ ያው ምታዙ ለኔ ያላችሁ የከፋችሁ ግን አይከፋችሁ። የሰው ልጅ እድሜና ጤና ይስጠው፣ እድሜ ይስጠው ከምንም በላይ ጤና። ከዛ ደግሞ አላህ እድሜ ከሰጠው ሰርቶ ማንኛውም ሰው ጉልበት ያለው ሰው ሰርቶ መብላት አለበት። ሰው ማለት ነው ከትንሽ ነገር ከሸፋት ተነስቼ ነው ዛሬም እዚህ የደረስኩት። አሁንም ደግሞ ከሸፋጣ ተነስቼ ትልቅ ቦታ ላይ እንደምደርስ እርግጠኛ ነኝ ኢንሻአላህ። አለ የዛ ሰው በላይ ማለት ነው። ግን ስራ አለመናቅ የነበሩበትን አለመርሳት ከምንም በላይ ማለት ነው። እና እንደዛ ነው እንደዛ ባይ ነኝ ማለት ነው። እኔ
በተረፈ እንግዲህ እወዳችኋለሁ፣ አከብራችኋለሁ። ለሁላችሁም ለምታግዙኝ፣ ለምታዝኑልኝ፣ ለኔ ብላችሁ የምታዝኑልኝ አላህ ለእናንተ ይዘንላችሁ በራህመቱ እና በተረፈ ደግሞ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ነገ በመዳም ቤት እስከምንገናኝ ድረስ ማለት ነው። እንግዲህ እኔ ከሸቃልነት ወጥቼ ለረጅም አመት መዳም ሁኜ ነበረ ማለት ነው። አሁን ደግሞ ራሴን ከሸቃልነት ወደ መዳምነት ተሸጋገርኩኝ። ከመዳምነት ደግሞ ወደ ሸቃላነት ተወራረርኩኝ። ለውጥ ይላችኋል ይሄ አይደለ? እንግዲህ ጊዜን ጊዜ ያነሳዋል፣ ጊዜን ጊዜ ይጥለዋል ይባላል። ስለዚህ እንግዲህ ከመዳም ወደ ሸቃልነት ስወርድ ደግሞ አሳያችኋለሁ ማለት ነው። ያው እኔ ምንም አልተናደርኩም፣ ምንም አልተሰማኝም፣ ምንም ነገር አልሆንኩም። ለምን ጤና ከሰጠኝ ነገም ሌላ ቀን ነው። ነገም ደግሞ ሰርቼ ትልቅ ቦታ ላይ ራሴ እንደማገኘው በጣም እርግጠኛ ነኝ ማለት ነው። ኢንሻአላህ በዝናላህ አላህ ካለ ሁሉ ነገር። አዎ ላዩ ሽርጎዴ ላዩ ሸር አድርጉላት። ሽርጎዴ አፋን ኦሮሞ ሽርጎዴ እና እንዴት አድርጋ ሀብቱን እንዳመጣችው እንዴት ነው ደግሞ ሀብቱ እንደሄደ እየነገረች ነው አዩ ማለት ነው። ሀዩ በረኪና። ስለዚህ ሱመያ ደግሞ ኢንሻአላህ ያልፍልሻል። ማያልፍ ነገር የለም በነገራችን ላይ ማያልፍ ይመስለናል እንጂ ወላሂ ያልፋል። ስለዚህ አንቺ ደግሞ አብሽሪ፣ አላህ ካንቺ ይሁን የኔ የስደት እህታችን ማለት ነው። እንግዲህ ሰይድም ሁሉም ሰው ከጎንሽ ጨብ ጨብ እያደረገ ነው። ገንዘቡ አሁን ላይ ካሁን ሼር ስላደረጉልሽ ነው። እሱ ሲቀር ደግሞ ችግር ላይ ትወርቂያለሽ ብሏል። እንደማትወርቅ ደግሞ 100% እንደ አንተ ነህ እንደ ትንቢያ የምትናገረው ሟርተኛ። ስለዚህ አትወርቅም እና ከወደቀችም ልጆችን አንተ ለልጆች ትረዳለህ፣ በልጆቿ ብር ትኖራለች። ምን አገባት? አትወርቅም እንጂ ማለት ነው። እና ልጆችን ለተሰደግ እና አሁን ለማንም ሴት እየቀያየርክ ገንዘቡን የምታጠፋ ሴፍ አድርገህ ባንክ ቤት አድርገህ ተቸግራትም ትልክላታለህ። ቀናተኛ 10 አመት ስትቀመጥ ይቃማ ያላወጣህላትን እሷ በሄው በራሷ ተፍጭርጭራ ያዋየ ገንዘቡን በእጇ ስትይዘው መጅርጣ ለቀቃችሁ። አይ ሱመያ ይመችሽ እናት፣ ይመችሽ የኔ ውድ። እውነት ለመናገር ሴት ጠንካራ ስትሆን ጎበዝ ስትሆን በራሷ የምትተማመን እችላለሁ የምትል ሴት ታስደስታለች። ይሄ ዝም ብላ እያለቀሰች ቤት ለምድጃ አስቤዛ ሽንኩርት አልሰጠኝም፣ ድንች አልቆብኝ፣ ምኑ እንዲህ ብሎብኝ ስመጣ ምን እሰራለሁ እያለች የምትጨናነቅ ሴት እሷ አይደለችም። በቃ እችላለሁ፣ እሰራለሁ፣ ዝቅ ብዬ እሰራለሁ የምትል ሴት ናት። ሴት ማለት ከልቧ ማለት ነው። ስለዚህ ሱመያ ሴት ነሽ፣ ከምርሽ ሴት ነሽ፣ ጎበዝ ነሽ፣ ለእኛም ተምሳሌት ነሽ። ስለዚህ እኛም ካንቺ እንማራለን። እንዴት እንደሆነ ጎበዝ እንዲሆንሽ አሳይተሻል ማለት ነው። ሴቶች ካሁን በኋላ ባሎቻቸው ጋር ስትጣሉ ተናፋርቀሽ ሶሻል ሚዲያ እመጣለሁ ብትይ እያንዳንድሽ ዩቲዩብ ያለሽ ተናፋርቀሽ እመጣለሁ ብትይ ሰብስክራይብ ነው የማነሳው ካሁን በኋላ። አንዴ ሱመያ ሆናችሁ ከመጣችሁ ጊዜ አይቼዋለሁ። ለምን ሴትን ማበረታታት ግድ ስለሚለም ማለት ነው ከራሴ ጀምሮ። ስለዚህ ሴቶች ቡድን ሰርተን መበረታታት አለብን፣ ማገኘት አለብን። እጃችን ሰፋ ብራችንን ዝርዝር ማድረግ አለብን። ተወንዶ የተሽለን መገኘት አለብን በገንዘብ ቢኖረውም እሱ ቢሻልም በቃ የፈለግነውን ነገር ላያደርግ ይችላል። ለምንድን የሆነ ነገር መኪና ያምረዋል፣ የመኪና ሲገዛ ደግሞ ሌላ ነገር ያምረዋል፣ ድርጅት ያምረዋል። እየተንቆጫቆጨ የሚልካችንን እንሞታለን። እኛስ ኋላስ መኪና ልንወድ እንችላለን እንጂ ሌላው ኋላስ ትርፍ ነው እያልን መልበስ እንፈልጋለን፣ መዞር እንፈልጋለን፣ ማጌጥ እንፈልጋለን፣ መብላት እንፈልጋለን። ስለዚህ ይሄ ነው መስፈርት ለእኛ ለሴቶች። ስለዚህ እንደዛ አድርጋችሁ ይሄው እኔ እንኳን ራሱ ልበላ ይሄንን ፏኪ እንዴት እንዳቀረብኩኝ። ስለዚህ ይሄው አሁን ይብላል እና ውዶቼ ብሉ፣ ራሳችሁን ፍሬ አድርጉ። እንግዲህ ሱመያ ላይ ጠብቅሽ ባለሽበት። የሰይድም ቀለበት እንግዲህ ያው እሁድ ነው፣ ነገ ነው እንግዲህ። ነገ ማለት እንግዲህ ደረሰ። ነገ እንግዲህ አጨብጫቢ ነን እያልን እኛም እናይና አስተያየቱን ደግሞ እንሰጠዋለን። ልኩን መልሱን እንሰጣለን። ሲጀምር ቪዲዮ ማይቀርጽም ሱመያ ለማናደድ የሚያደርገው እንጂ አያገባም። ቤዛይትንም አያገባም። እንደማያገባ እናውቃለን። አዩ ደግሞ ልብስ የሚታጠብለት ውጭ ነው፣ ምግብ የሚበላው ውጭ ነው። እና ታዲያ አዩን ለምንድን ነው ላልጋ ነው ያገባት? አረሷ ላዳርማችሁንም ብለዋል። የሆነ የሚያቅሰው ሽክ ብሎ አባባ ጋር እየሄድን ምን ጊዜ አቂታ ነው ገብስማ ዶሮ ስታርድ
ጥቁር ዶሮ ስታርድ፣ ቀይ ዶሮ ስታርድ አባባ ጋር ማን አውርቶላት ነው ሰይድን ምግብ ሰርታ ቴክር የምታደርገው? ወይ ጉድ ወይ ጉድ ወይ ጉድ! አያዩ በረኪና ደግሞ ቤተሰቦቿ ጋር ሄዳለች አሉ ኮብልላ እጉርጉሯን እየልካ መልሳት እጉርጉሯን የታባሽ ከልጆች ጋር አባረሽ በፕራንክ የተነሳ ግን ሰይድ እኮ በፕራንክ የተነሳ አይደለም። በፊትም አስበሃል ለማ ያደረግከው ነገር ነው። ቀዳዳ ድንገት የሆነ ነገር ሲጀምር እንደዛ አይሆንም። ቻይና ሄደክ ቻይና ችክ ብለውበት መጥተዋል ብላለች። አዋ የቻይናው እንትን እናንተ የቻይና ቦታ ደርሶ ስለመጣ ነው ለኪ እንደ ፕላስቲክ ሴቶችን የሚቀያይረው። ቱ ሰይድ ጋር ዩቲዩብ የሚሰሩ ሰዎች ራቁ ራቁ። የቻይናን ውሃ ጠጥቶ መጥቶ እንደዚህ የሚቀያይረው እንደ ፕላስቲክ ጋይስ ከምን ነው የምላችሁ። እና ሰይድን እንግዲህ አጥቦ ፈትፍቶ ቀምሞ ኢትዮጵያ ውስጥ የሚያጎርሰው ሰው ይፈልጋል። ቤዛይትን ደግሞ ለነገ ቀለበት ሊያደርግላት ሳይሆን አይቀርም። ግን ቤዛይት ደግሞ ለሱመያ እንደምታዝን ስለምታውቅ አታገባውም። አሻትረው ስለዚህ እኔ ግን አዩን ምርጫ ከቷታል። አዩን ልፍታና ወደ አንቺ ልምጣ። የሰይድ እኮ ቅንጭላት አንዳንድ ጊዜ እኮ ኤክስፓየር ዴት አድርጓል። ለማንኛውም ሱመያ እያለ ይደግፈሽ አለ አንተን ይበልሽ። ሴቶችዬ በገንዘባችሁ ጠንክሩ፣ ገንዘባችሁን ያዙ፣ ብሉ ምግብ፣ ራሳችሁን ጠብቁ፣ ፏ ብትንበሉ። ሲያምርባችሁ ሰዎች ይቀናሉ፣ በተለይ ወንዶች ይቀናሉ። በተለይ በስራ ስትሰሩ እቺ ዝፍዝፍ የማትባል ሴት ነው ወንዶች የሚወዱት ማለት ነው። ስለዚህ ጋይሶችዬ እኔንም ሰብስክራይብ አድርጉኝ፣ የሀገሬ ልጆች ውዶቼ፣ ቅመሞቼ፣ ሌሎችንም ስለምታረጉ እኔንም አድርጉኝ። አይከፈልበትም ችግር አለው። ጠቀርካችሁ ብታልፉ አድርጉኝ፣ እውነት አድርጉኝ። እኔ ስህታችሁ አይደለሁ፣ እኔ ስደት ስህታችሁ አይደለሁ። ግዴታ እኔ የተበደልኩትን በደል ማልቀስ አለብኝ ወጥቼ? ሁሉም እኮ በሆዱ ይዞት እንጂ እኮ የሆነ ነገር እኮ ይኖርበታል እኮ ሆዱ ውስጥ ሳወለላ። ስለዚህ እኔ እህታችሁ ነኝ። ሰብስክራይብ አድርጉ እሺ ፕሊዝ።